በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በታሪክ ውስጥ ዓለምን የቀየሩ ብዙ ቦታዎች አሉ። ታላላቅ ጦርነቶች የተካሄዱባቸው፣ ነገሥታት የነገሱባቸው፣ ፈላስፋዎች የተመራመሩባቸው። ነገር ግን እንደ ጎልጎታ ያለ ስፍራ የለም። ጎልጎታ ወይም ቀራንዮ የሞትና የሕይወት ፍልሚያ የታየበት፣ የሰማይና የምድር ምስጢር የተገለጠበት፣ የሰው ልጅ ክፋትና የአምላክ ፍቅር ፊት ለፊት የተገናኙበት ኮረብታ። ዛሬ በሐሳባችን ወደ ኋላ እንመለሳለን። ከ2000 ዓመታት በፊት ወደዚያች አስጨናቂዋ አርብ። ሰዓቱ እኩለ ቀን ነው። ነገር ግን ፀሐይ ብርሃኗን ሰብስባለች። ጨለማ ምድርን ውጧታል። ፍጥረት ሁሉ በድንጋጤ ውስጥ ነው። ምክንያቱም የፍጥረት ባለቤት በመስቀል ላይ ተሰቅሏል። ይህ ሰዓት ዝምታ የነገሰበት ሰዓት ነበር። ነገር ግን ይህ ዝምታ አቅም የማጣት አይደለም። የዓለማት ፈጣሪ ስለ ሰው ልጅ ሲል ዝም ያለበት፣ ሰማያውያን መላእክት ክንፋቸውን ዘርግተው በድንጋጤ ዝም ብለው የሚመለከቱበት፣ የሰው ልጅ ደግሞ በጭካኔ የታወረበት ሰዓት። ከመስቀሉ ስር እነማን ነበሩ? በዚያ በታላቁ ሰዓት፣ በዚያ በዓለሙ መድኃኒት ደም ስር የቆሙት ሰዎች እነማን ነበሩ? አንዳንዶቹ ለመሳለቅ መጥተዋል። ጥላቸውን ክርስቶስ ላይ ለመጣል፣ ቁስሉን ለመነካካት። አንዳንዶቹ በድንጋጤ ቆመዋል፣ ምን እየሆነ እንደሆነ ለመረዳት እየሞከሩ። አንዳንዶቹ ደግሞ በሐዘን ተሰባብረዋል። ልባቸው እንደ ሰም እየቀለጠ፣ ዓይናቸው እንደ ጅረት እንባን እያፈሰሰ። ዛሬ በቀራንዮ ኮረብታ አብረን እንዘዋወራለን። ከመስቀሉ ስር በነበሩት ሰዎች መነጽርነት ራሳችንን እንመለከታለን። እኛስ ከየትኞቹ ወገን ነን? ከተሳላቂዎቹ? ከፈሪዎቹ? ወይስ እስከ መቃብር ከደረሱት ጥቂት ታማኞች? ቀራንዮ የፍርድ ማስፈጸሚያ ቦታ ብቻ አልነበረም፣ የፍቅር ትምህርት ቤት እንጂ። ጌታ በመስቀል ላይ ሆኖ በቃላት ሳይሆን በደም እየጻፈ ያስተማረበት መማሪያ። ዛሬ እኛም ወደዚያ ትምህርት ቤት እንሄዳለን። በደሙ የራሰውን የራስ ቅል ስፍራ አፈር እንረግጣለን። በዚያ የነበሩትን ሰዎች ድምፅ እንሰማለን። የአዛኝቱን የእመ አምላክ የድንግል ማርያምን ሲቃ፣ የታማኙን የቅዱስ ዮሐንስን ዝምታ፣ የፈያታውያኑን ንግግር፣ የመቶ አለቃውን የምስክርነት ቃል። ተዘጋጁ። አሁን ቆመን የምንመለከተው ተራ ትዕይንት አይደለም። አሁን የምንሰማው ተራ ታሪክ አይደለም። ይህ የሕይወታችን ታሪክ ነው። ከመስቀሉ ስር የነበሩ ሰዎች ታሪክ፣ የእኛ ታሪክ። በቀራንዮ ኮረብታ ላይ 3 መስቀሎች ቆመዋል። በመካከለኛው መስቀል ላይ የዓለም መድኃኒት ተሰቅሏል። በዚያ በታላቅ ጭንቅና መከራ ሰዓት ከመስቀሉ ስር የነበረው ትዕይንት ግን ልብን የሚሰብር ነበር። ገራፊዎቹ ሥራቸውን ጨርሰው ልብሱን ተካፍለዋል። አሁን ተራው የተሳላቂዎችና የጨካኞቹ ነው። በመጀመሪያ የምናገኛቸው መንገድ ኃላፊዎችን ነው። እነዚህ ሰዎች ምናልባት ለጉዳያቸው ወዲህና ወዲያ የሚሉ ወይም ደግሞ ለፋሲካ በዓል የሚጣደፉ ተራ መንገደኞች ነበሩ። ነገር ግን ቆም ብለው ቆስሎና ደምቶ በመስቀል ላይ ያለውን ጌታ ሲመለከቱ ልባቸው በሐዘን አልተሰበረም። ይልቁንም ራሳቸውን እየነቀነቁ ይሰድቡት ጀመር።
አንተ ቤተ መቅደስን አፍርሼ በሦስት ቀን እሠራዋለሁ የምትል አሁን ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ ይሉት ነበር። ተመልከቱ፣ ዓለምን በቃሉ የፈጠረ ሰማይን ያለ ምሰሶ ያቆመ ጌታ ፍጥረቱ ከመስቀል ውረድ እያሉ ሲያፌዙበት ዝም አለ። ዝምታው የድካም አልነበረም፣ የፍቅር ነበር እንጂ። እርሱ ከመስቀል ቢወርድ ኖሮ እኛ ከመቃብር ባልወጣን ነበር። እርሱ ራሱን ቢያድን ኖሮ እኛ በጠፋን ነበር። ከነዚህ ተራ መንገደኞች በባሰ ሁኔታ ልባቸው የደነደነ ሌላ ወገኖች ደግሞ ነበሩ። እነዚህም የካህናት አለቆች፣ ጸሐፍትና ፈሪሳውያን ሽማግሌዎች ነበሩ። እነዚህ ሰዎች ሕጉን የሚያውቁ ትንቢቱን የሚያነቡ የእግዚአብሔር ሰዎች ነን የሚሉ ሰዎች ነበሩ። ነገር ግን ምቀኝነት ዓይናቸውን አሳውሮታል። እርስ በርሳቸው እየተጠቃቀሱ ሌሎችን አዳነ፣ ራሱን ግን ሊያድን አይችልም እያሉ ተሳለቁ። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድና እንመንበት አሉ። የሚገርም ጭካኔ ነው። ለዓይነ ስውራን ብርሃንን የሰጠውን፣ ለለማኞች ፈውስን ያደለውን፣ ሙታንን ያስነሳውን ጌታ ሌሎችን አዳነ፣ ራሱን ግን ሊያድን አይችልም ብለው ዘበቱበት። እርሱ ግን በመስቀል ላይ ሆኖ ያያቸው ነበር። የእሾህ አክሊሉ ራሱን ዘልቆ እየወጋው፣ በችንካር የተቸነከሩ እጆቹ እየተሳቡ፣ እርሱ ግን ስለ እነዚህ ተሳላቂዎች ምሕረትን ይለምን ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ይህ ቃል የቀራንዮ ታላቁ ድምፅ ነው። በሚሰድቡት ላይ መዓትን ከማውረድ ይልቅ ምሕረትን አዘነበላቸው። በሚተፉበት ላይ እሳትን ከመላክ ይልቅ የይቅርታን ደጅ ከፈተላቸው። እነዚህ ተሳላቂዎች የሰው ልጅን ክፋት ሁሉ የሚወክሉ ናቸው። ዛሬም በመንገዳችን ስንሄድ በኃጢአታችን ጌታን የምንሰድብ፣ በትዕቢታችን የት አለህ የምንል፣ በኑሯችን የምናፌዝበት እኛ መንገድ አላፊዎች አይደለንምን? እርሱ ግን አሁንም በመስቀል ላይ እንደተዘረጋ ነው። እጆቹ የተዘረጉት ሊያቅፈን ነው። ጎኑ የተወጋው ማረፊያ ሊሆነን ነው። የቀራንዮ ተሳላቂዎች ድምፃቸው ጠፍቷል፣ የታሪክ አጥቢያ ሆኗል። የክርስቶስ የይቅርታ ቃል ግን ዛሬም በዓለም ዙሪያ ያስተጋባል። እስኪ አሁን ደግሞ ዓይናችንን በጥቂቱ ከፍ እናድርግ። ከጌታ ግራና ቀኝ የተሰቀሉትን ሁለት ሰዎች እንመልከት። እዚያ ሌላ ትልቅ ምስጢር አለ። በቀራንዮ ኮረብታ ላይ ጌታ ብቻውን አልነበረም። ከግራና ከቀኙ ሁለት ሰዎች ተሰቅለዋል። እነዚህ ሰዎች በዓለም ሕግ ወንጀለኞች፣ በሰዎች ዘንድ ደግሞ የተናቁ ፈያታውያን ወይንም ወንበዴዎች፣ ሌቦች ነበሩ። ነገር ግን በእነዚህ ሁለት ሰዎች መካከል የሰው ልጅ ዕጣ ፈንታ ተከፈለ። አንደኛው የጥፋት ሌላኛው የሕይወት ምልክት ሆኑ። ከጌታ በግራ በኩል የተሰቀለው ወንበዴ በመከራ ውስጥ ሆኖ እንኳ ልቡ አልራራም። ከጎኑ ያለው ጌታ ምንም በደል ሳይኖርበት እንደሚሰቃይ እያየ እርሱ ግን በስድብ አፉን ከፈተ። አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን አለው። ይህ ድምፅ የትዕቢት ድምፅ ነበር። በደልን አምኖ ከመቀበል ይልቅ ሌላውን መውቀስ፣ በመከራ ውስጥ ሆኖ እንኳ አምላክን መካድ። የግራው ወንበዴ የጨለማው መንገድ ምሳሌ ሆነ። የገነት ደጅ አጠገብ ሆኖ ገነትን አጣት። ከመድኃኒቱ አጠገብ ሆኖ መድኃኒቱን አላገኘም።
ፈያታዊ ዘየማን የተባለው የቀኙ ወንበዴ ግን ሌላ ድንቅ ታሪክን ሠራ። እርሱ በሥጋው በመስቀል ላይ ቢቸነከርም ልቡ ግን ወደ ሰማይ በረረ። የግራው ወንበዴ ጌታን ሲሰድብ፣ እርሱ ግን ገሠጸው። እኛስ በሠራነው በደል የሚገባንን ቅጣት እንቀበላለን፣ ይህ ግን ምንም ክፉ ነገር አላደረገም በማለት የመድኃኒታችንን ንጽሕና መሰከረ። ተመልከቱ፣ ይህ ወንበዴ ያየው ምንድን ነው? ክርስቶስ በመስቀል ላይ ደክሞ ደምቶ ተርቦና ተጠምቶ ነው ያየው። ነገር ግን በዚያ በቆሰለ አካል ውስጥ አምላክነቱን አየ። በዚያ በእሾህ አክሊል ውስጥ የዘላለም ንግሥናን ተመለከተ። በዚያ በችንካር በተያዘ እጅ ውስጥ ዓለምን የሚይዝ ኃይል እንዳለ አመነ። እናም ያቺን ታላቅ የንስሐ ቃል ተናገረ። ተዘከረኒ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥትህ በመጣ ጊዜ አስበኝ። ይህች ሰዓት የምስጢራት ሁሉ ምስጢር ናት። ጌታም እንዲህ አለው፣ እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። በአጭር ቃል መንግሥተ ሰማያትን ወረሰ። ለዓመታት የሰበሰበውን ኃጢአት በአንድ ደቂቃ ንስሐ ደመሰሰው። የጌታ ደምና ውሃ ከጎኑ ሲፈስ ይህ ወንበዴ በመስቀል ላይ ሆኖ ተጠመቀ። ሞቱ ወደ ሕይወት ተለወጠ። የዚህ የቀኝ ወንበዴ ታሪክ ለእኛ ትልቅ ተስፋ ነው። ረፍዷል፣ ኃጢአቴ በዝቷል ለምንል ሁሉ ገና ነው የሚል ድምፅ። የቀራንዮው ጌታ የንስሐን በር የከፈተው ለጻድቃን ብቻ አይደለም፣ እንደ ቀኙ ወንበዴ ላሉ ኃጢአተኞችም ጭምር እንጂ። አሁን ራሳችንን እንጠይቅ። ከጌታ ጋር ስንሰቀል በችግር በበሽታ በመከራ ጊዜ እንደ ግራው ወንበዴ እናማርራለን ወይስ እንደ ቀኝ ወንበዴ አቤቱ አስበኝ እንላለን? ታሪኩ ግን በዚህ አያበቃም። ከመስቀሉ ስር ሌላ በሐዘን የምትቃጠል ነፍስ አለች። ልጇ በመስቀል ላይ ተንጠልጥሎ የምታይ እናት። ዓይናችንን ወደ መስቀሉ ግርጌ እናውርድ። በዚያ ደምና እንባ በተቀላቀለበት አፈር ላይ አንዲት እናት ቆማለች። እርሷ ከፍጥረታት ሁሉ በላይ የከበረች የአምላክ እናት ድንግል ማርያም ናት። የሰው ልጅ ሁሉ በጩኸትና በስድብ በተናወጠበት በዚያች ሰዓት የእርሷ ሐዘን ግን ከቃል በላይ ነበር። ድንግል ማርያም በመስቀሉ ስር ስትቆም የስምዖን ትንቢት ፍጻሜውን እያገኘ ነበር። በነፍስሽ ሰይፍ ያልፋል የሚለው ያ ሰይፍ አሁን ልቧን እየሰነጠቀው ነው። ልጇ ሲገረፍ ተገረፈች፣ ሲቸነከር ተቸነከረች። በመስቀል ላይ ሲንጠለጠል ነፍሷ አብራ ተንጠለጠለች። በዓለም ላይ እንደ እናት ሐዘን ያለ ምን ከባድ ነገር አለ? ይልቁንም ንጹሕ የሆነውን ቅዱስ የሆነውንና ብቸኛ ልጇን እንዲህ ባለ ግፍ ሲሰቃይ ማየት ለድንግል ማርያም እንዴት ያለ ስቃይ ይሆን? ዓይኖቿን ወደ ላይ ትሰቅላለች። ደሙ ሲፈስ ታያለች። ያ በቅፏ የያዘችው፣ ያ በቤተልሔም በጨርቅ የጠቀለለችው፣ ያ ስትመግበውና ስታባብለው ያደገው አካል ዛሬ በእሾህ ተወግቶ በችንካር ተቀዶ ስታየው ልቧ እንደ እሳት ይቃጠላል። ልጄ ሆይ ወዳጄ ሆይ እያለች የምታፈሰው እንባ መሬቱን ያርሰዋል። በዚህ ጊዜ ነው ታላቁ ምስጢር የተፈጸመው። ጌታ በመከራ ውስጥ ሆኖ እናቱን ተመለከተ። በቃላት የማይገለጽ ስቃይ እየተሰማው፣ የቁስሉ ሕመም እያቃጠለው፣ እርሱ ግን ስለ እናቱ ሐዘን ተጨነቀ። በአጠገቧ ለቆመው ለሚወደው ደቀ መዝሙር ለዮሐንስ
እነኋት እናትህ አለው። ለእናቱም ደግሞ እነሆ ልጅሽ አላት። ይህ ቃል በዚያ የጨለማ ሰዓት የተሰጠ ትልቅ ቃል ኪዳን ነበር። ዮሐንስን በልጇ ፋንታ ልጅ እንዲሆናት ሰጣት። እኛንም በዮሐንስ አማካኝነት ለድንግል ማርያም በአደራ ሰጠን። ድንግል ማርያም በመስቀሉ ስር የቆመችው ለራሷ ብቻ አልነበረም። የሰው ልጅ ሁሉ እናት ለመሆን በዚያ መከራ ውስጥ አለፈች። የእርሷ ሰቆቃ ዓለምን የመቤዠት ሥራ አካል ነበር። በመስቀሉ ስር ሆና የሰው ልጅን ክፋት በይቅርታ ሐዘኗን ደግሞ በጽናት ተቀበለች። ወገኖቼ፣ በዚያች ሰዓት ከድንግል ማርያም ጎን ብንቆም ምን ይሰማን ነበር? ያንን የእንባ ዘለላ ብናይ፣ ያንን የሲቃ ድምፅ ብንሰማ፣ ዛሬም በሕይወታችን መከራ ሲበዛብን፣ ሐዘን ልባችንን ሲሰብረው ከመስቀሉ ስር ወደ ቆመችው እናት እንመልከት። እርሷ የመከራን ጥልቀት ታውቀዋለች። እርሷ የልብን ስብራት ትረዳለች። ከእመቤታችን ሰቆቃ ጎን ደግሞ ሌላ ምስክር አለ። እስከ መጨረሻው ያልራቀው እናቱን በአደራ የተሰጠው ታማኙ ቅዱስ ዮሐንስና ቅዱሳት አንስት። በቀራንዮ ኮረብታ ላይ ፍርሃት ነግሶ ነበር። ኃያላን የተባሉ ደቀ መዛሙርት በሸሹበት፣ ዓለም ሁሉ ፊቱን ባዞረበት በዚያች አስጨናቂ ሰዓት ከመስቀሉ ስር ግን ፍቅርን ጋሻ ያደረጉ ጥቂት ሰዎች ቆመው ነበር። እነዚህ ሰዎች የታሪክ ተመልካቾች ብቻ አልነበሩም። የጌታን ሕማም የሚካፈሉ እስከ ሞት ድረስ የታመኑ ወዳጆች እንጂ። ከነዚህ መካከል የመጀመሪያው ቅዱስ ዮሐንስ ነው። ጌታ ይወደው የነበረ ደቀ መዝሙር የተባለው ቅዱስ ዮሐንስ ከሌሎቹ ወንድሞቹ በተለየ መልኩ እስከ ቀራንዮ ድረስ ተከተለው። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና ቅዱስ ዮሐንስ የአይሁድን ዛቻና የሮማውያንን ሰይፍ ሳይፈራ ከመስቀሉ ስር ተገኘ። ቅዱስ ዮሐንስ በመስቀሉ ስር መቆሙ ትልቅ ትርጉም አለው። እርሱ በዚያ ሰዓት የቤተ ክርስቲያን ምሳሌ ነበር። ጌታ እናቱን አደራ የሰጠው ለዮሐንስ ብቻ አይደለም፣ በዮሐንስ አማካኝነት ለዓለሙ ሁሉ እንጂ። ቅዱስ ዮሐንስ የታማኝነት ዋጋ ምን እንደሆነ በሥራ አሳየ። ጌታው ሲሰቃይ አብሮ በመከራው በመቆሙ የድንግል ማርያም ባለ አደራና የጌታ ወንድም ተብሎ ተጠራ። ከቅዱስ ዮሐንስ አጠገብ ደግሞ ሌሎች ቆራጥ ሴቶች ነበሩ። እነዚህ ሴቶች ከገሊላ ጀምረው ጌታን ሲያገለግሉት የነበሩ ናቸው። መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜና ሌሎችም። ወንዶች በጠፉበት በዚያ ሰዓት እነዚህ ሴቶች ግን እንደ አንበሳ ጸንተው ቆሙ። ዓለም ደካሞች ብላ የምታያቸው ሴቶች በቀራንዮ ላይ ግን ከመቼውም ጊዜ በላይ ብርቶች ሆነው ተገኙ። የሰራዊቱን ግርግር አልፈሩም። ጨለማው አላስደነገጣቸውም። ፍቅራቸው ከመቃብር በላይ መሆኑን አሳዩ። የመድኃኒታችንን የመጨረሻ እስትንፋስ በእንባና በጸሎት ታጅበው ተመለከቱ። ወዳጆቼ፣ እነዚህ ሰዎች ከመስቀሉ ስር የቆሙት ምንም ተስፋ በሌለበት ሰዓት ነው። ጌታ ይነሳል ብለው ሳይሆን ጌታን ስለሚወዱት ብቻ ነበር። ዛሬ እኛስ ሁሉ ነገር ሲሳካልን ብቻ ነው ጌታን የምንከተለው? ወይስ እንደ ዮሐንስና እንደ ቆራጦቹ ሴቶች በመከራና በውርደት ሰዓት ከመስቀሉ ስር መቆም እንችላለን? የእነዚህ ሰዎች ጽናት ዛሬም ለእኛ ጥያቄን ያቀርብልናል። ፍቅርህ እስከ የት ነው ይሉናል። በመስቀሉ ስር መቆም ማለት ከእውነት ጋር መቆም ነው።
በመስቀሉ ስር መቆም ማለት ከተናቁትና ከተሰቃዩት ጋር አብሮ መሆን ማለት ነው። ጊዜው እየመሸ ነው። ጌታ ተፈጸመ የሚልበት ሰዓት ደርሷል። በቀራንዮ ድምፅ የታፈነበት፣ ሞት ሊሞት የሕይወት ራስ ፊት የቆመበት ሰዓት። ሰዓቱ 9 ሰዓት ሆኗል። በቀራንዮ ላይ የነበረው ጩኸትና ግርግር በድንገት በጸጥታ ተዋጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨረሻው ቃሉ ተፈጸመ አለ። ራሱንም ዘንበል አድርጎ ነፍሱን ሰጠ። በዚያች ቅጽበት ምድር ተንቀጠቀጠች፣ ዓለቶች ተሰነጣጠቁ። የመቅደሱ መጋረጃ ከላይ እስከታች ለሁለት ተቀደደ። ይህ ሰዓት ሞት የሞተበት ሰዓት ነው። የማይሞተው አምላክ ስለ ሰው ልጅ ሲል በሥጋ ሞተ። ከመስቀሉ ስር የነበሩት ሰዎች ሁሉ በዚህ ድንቅ ተሸነፉ። ቀድሞ ሲሳለቁ የነበሩት አሁን ደረታቸውን እየደቁ በድንጋጤ ተመለሱ። መቶ አለቃውም በታላቅ ድምፅ ይህ ሰው በእውነት የእግዚአብሔር ልጅ ነበረ ብሎ መሰከረ። ወዳጆቼ፣ ከመስቀሉ ስር የነበሩት ሰዎች ታሪክ እዚህ ጋር አያበቃም። ጌታ ከመስቀል ወርዶ ወደ መቃብር ቢወርድም መቃብር ግን ሊይዘው አልቻለም። ከ3 ቀን በኋላ በታላቅ ድል ተነሳ። እነዚያ ከመስቀሉ ስር በጽናት የቆሙት እናቱ ድንግል ማርያም፣ ቅዱስ ዮሐንስና ቆራጦቹ ሴቶች የትንሣኤው የመጀመሪያ ምስክሮች ሆኑ። የቀራንዮ ጉዟችንን ስንጨርስ አንድ ነገርን እናስተውል። በመስቀሉ ስር የነበሩ ሰዎች ዛሬም በታሪክ ውስጥ ይኖራሉ። እኛም በየቀኑ በሕይወት ምርጫ ፊት እንቆማለን። በጭካኔ የምንሳለቅ፣ በፍርሃት የምንሸሽ ወይስ እስከ መጨረሻው የምንጸና የታመንን ደቀ መዛሙርት? ይህ ነገረ ሕማሙ ልባችንን ወደ ፍቅር ይመልሰው ዘንድ ከመስቀሉ ስር የወረደው ደም ኃጢአታችንን ያጥበው ዘንድ እንደ ቀኙ ወንበዴ አቤቱ በመንግሥትህ አስበኝ ለማለት አንዘግይ። ምክንያቱም መስቀል የሽንፈት ምልክት ሳይሆን የድል አክሊል ነውና። ለቀራንዮዋ ሐዘንተኛ እናት ለዓለሙ መድኃኒት ለኢየሱስ ክርስቶስ ክብር ምስጋና ይሁን። አሜን።